እውነት ለመናገር እኔ ይሄ ያልኩበት አለምንም ምክንያት አይደለም። አንድ ምክንያት ስላለኝ ነው። ያ ምክንያት ምንድን ነው? 2011 በምዕራብ ኦሮሚያ ለቀምቴ ከተማ ላይ የኮንፈረንስ ዝግጅት ነበረ። እነማን? እነ ጅዋር መሐመድ፣ እነ በቀለ ገርባ ማለት ነው። እኔ ደግሞ በወቅቱ በስራ ምክንያት እዛ ከተማና እዛ አካባቢ ስለነበርኩ በፊት ለፊት ተገናኝቼ ያው ችግር ተፈጥሯል ማለት ነው። ምክንያቱ አንደኛ ራሳችሁ ታዋቂነት ከባድ አድርጎ ራሳችሁ አሽቆልቁሎ ራሳችሁ የሚያዩ ሰዎች ናቸው ያ ሰዎች ማለት ነው። ሁለተኛ ደግሞ አካባቢ ላይ ችግር የጸጥታ ችግር ስለነበረ ያ ቦታ የማስቆም ግዴታ ስለነበረን በወቅቱ ወረቀት ወይም ደግሞ ደብዳቤ ከፌደራል መንግስት የተጻፈው ደብዳቤ ይዞ መጥተዋል ማለት ነው። የኮንፈረንሱ አጀንዳ ስብሰባው ሁሉ ነገር ተዘጋጅቶ የአዳራሹ እንኳን ኮንትራት ሆቴል ተይዞ ተዘጋጅቶ ነው መጡ ብዙ ፖለቲከኞች ማለት ነው፣ የኦሮሚያ ፖለቲከኞች። ነገር ግን ምንድነው ገጠመው? እዛ ስመጣ አንደኛ ፌደራል መንግስት አሳወቀ፣ ፈቅዷል። ፌደራል መንግስት ከፈቀደ በኋላ ግን የኦሮሚያ መንግስትም ስለሚመለከት የኦሮሚያ መንግስት ማወቅ ነበረ። የኦሮሚያ መንግስት ሳያሳወቀው ግን ቀጥታ ምንድነው አሉ? ትክክለኛ ጦርነት ለማወጅ ወይም ደግሞ ቀጥታ ሸኔ ጋር ስብሰባ ለመሰብሰብ ነው ሀሳባቸው የነበረ ማለት ነው። በእርግጠኝነት ያ ጊዜ እነ ዳውድ ኢብሳም ነበሩ፣ እነ አራርሳም ነበሩ። በእርግጠኝነት በፊት ለፊት ነው የምነግራቸው እኔ። ያ ጊዜ ምንድነው ተፈጠረ መሰላችሁ? እነሱ አስበው መጡበትና የገጠመው ሌላ ነው። ያ ደብዳቤ ይዘው መጡ። እንደ አጋጣሚ ደብዳቤ መጡ፣ ለኔ ሰጡኝ። ደብዳቤ አየውና የሚመለከተው ሰውም ሰጠው። ከዛ ምንድነው ተባለ? አይ የኦሮሚያ ክልል መንግስት ሳቅ በምንም ታምር አይቻልም፣ ስብሰባ መካሄድ አይቻልም፣ የኦሮሚያ መንግስት አልፈቀደም፣ አንደኛ በሪፖርት ደረጃ ራሱ አያውቅም ተባለ። እንዴት አንድ ግለሰብ የኛ ፌደራል መንግስት አሳውቀን አስፈቅደን እንዴት አንድ ግለሰብ ማስቆም ይችላል ይሄ መድረክ ተባለ። ከዛ ተደዋወለ። ወደ ኦሮሚያ ክልል ስደውል አይ በስልክ ሳይሆን እንዲህ አይነት መድረክ ሲዘጋጅ ወጣት ስለምሳተፍ በደብዳቤ ግዴታ እውቅና መኖር አለበት። እውቅና መኖር የሌለበት ደብዳቤ ደግሞ ትክክል ነው መከልከሉ እኛን ይደግፋለን ተብሏል ማለት ነው። ያ ሰዓት የኦሮሚያ ሰላም ቢሮ ነበረው እና ዶክተር ቀና ያዳታ ነው በደንብ ያስታውሳለሁ ማለት ነው። ስለዚህ በፊት ለፊት ተፋጠን፣ ያው ለነሱ የተዘጋጀ ፕሮግራም እንድታሸግ ተደረገ ማለት ነው። በምንም ታምር አሁን ውሎ አድሮ ሌላ ታሪክ ካመጡ በኋላ አይ ይሄ ልጅ እኮ ኦሮሞ አይደለም፣ ይሄ ልጅ እኮ ስሙ ነው እንጂ ትክክለኛው ሌላ ብሔር ነው ተብሎ ሌላ